በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ሕዝብ ዛሬ ይህንን ለየት ያለ የመልእክት ማስተላለፍ የወደድኩት በዛሬው ዕለት በበዓለ ቅዱስ ጴጥሮስ ወጳውሎስ ዕለት በባህር ዳር ደሴ ሀገረ ስብከት አንድ የመዘምር ማዕረግ ስለሰጠን ለአንድ ወጣት ኢዮብ ለሚባል ወይም በተለምዶ ስሙ ስለሺ ለሚባል ወጣት የመዘምር ስልጣን ወይም ደግሞ ማዕረግ ሰጥተናል እና አንዳንድ ጊዜ እነዚህ ማዕረጎች ግንኙነታቸው መሰረታቸው ምን እንደሆነ አይታወቅም እና ለዚህ ትንሽ ሀሳብ የሚሰጥ መልእክት ማስተላለፍ እወዳለሁኝ። እንግዲህ ቤተ ክርስቲያን የምትሰራቸው ማንኛቸውም ስራ በሰማይ በእግዚአብሔር ዘንድ የሚደረገውን አምሳያ ነው የምንፈጽመው። ልዩም ብቃትም ይኖረዋል የምንለው በዚያ ምክንያት ነው። በመጽሐፍ ቅዳሴያችን ላይ ዘተሰርአ በሰማይ ተሰርአ በምድር ይላሉ። ስለዚህ ብዙ ጊዜ ይህንን ስራ የሚሰሩት ካህናቶች ናቸው። በዚህ ምክንያት በጥቅሉ ካህናት በመላእክት ይመሰላሉ ማለት ነው። መላእክት በእግዚአብሔር ዘንድ ስራቸው አምልኳቸው ምንድን ነው ብንል ምስጋና ነው። እኛም በምድር ያለን ከእግዚአብሔር ጋር ከሚያገናኝን ነገር አንዱና ትልቁ ነገር ምንድን ነው? ምስጋና ነው። ምስጋናችን ምን ይምሰል እንዴት ይሁን ቢባል እንደ ሰማይ ይሆናል። ስለዚህ ምናልባት የዛሬ አስተምሮ ልበለው መልእክት ልበለው ትምህርት ከመላእክት ዓለም ጋራ የተመሳሰለ ስለሆነ ዛሬ ምናልባት በውሱኑ መልክ የምንቀርበው ሌላ ጊዜ ምናልባት ሰፋ ባለ መልኩ የምናይበት ሁኔታ እንፈጥራለን ብዬ ተስፋ አድርጋለሁ። በመላእክት በመጽሐፍ ቅዱስ በቅዳሴ መጽሐፍቶቻችን በትውፊቶቻችን 9 ነገደ መላእክት አሉ እንደነበሩ አባቶች አበው ያስተምሩናል። እነዚህ 9 እነማን ናቸው ቢባል መላእክት፣ መኳንንት፣ ሊቃናት፣ ስልጣናት፣ መናብርት፣ አርባብ ወይም ደግሞ አግዓዜት፣ ኃይላት፣ ኪሩቤልና ሱራፌል ናቸው። ሁሉም እንግዲህ የመላእክት አካላቸው እነዚህ የነገድ አከፋፈላቸው ነው የሚነግሩን። የት ነው የሚኖሩት ቢባል በጥቅሉ ስናስቀምጠው በሰማይ ነው። እግዚአብሔር በሰማይ እንደሚኖር እነሱም ስፍራቸው በሰማይ ነው። እንግዲህ ሰማይን ደግሞ ይህ በተለየ በስርዓተ ማዕረጋት ወይም ደግሞ መጽሐፈ ጳጳስ በሚለው መጽሐፍ ውስጥ ተጠቅሶ የምናገኘው ሰማይን በ3 ከፍሎ ያስቀምጧል። ከዛ በላይ ይከፈላል። እንደምናውቀው በሁለተኛ ቆሮንቶስ ላይ 7 ሰማያት ብሎ እንዳለው ጳውሎስ ተነጠቀ ብሎ አንድ ሰው አውቅ ነበረ የሚለው ይህንን በምዕራፍ 12 ላይ በሱ መልኩ ስናየው 7 ነው። እኛ ግን በቤተ ክርስቲያን በማዕረጋት ጋር አያይዘን ዛሬ የምንመለከተው ስለ 3ቱ የመኖሪያ ስፍራ የመላእክት ስፍራ ወይም ደግሞ የመላእክት ማዕረጋቸውና ቦታቸው። እንግዲህ ቦታቸው መኖሪያቸው ስፍራቸው ነው። ምናልባት እንግዲህ በዛሬው በዘመናዊው አጠራር እንግዲህ ኦፊስ ወይም ቢሮ ብለን ስንጠቅስ የትኛው ቢሮ የት ቦታ የት ስፍራ ታገኘዋለህ? እንግዲህ እንደ ተልእኳቸው እንደ አገልግሎታቸው ይቀመጣሉ። ሰማይ በተለይ ጠፈር ከሚለው በታች እነዚህ ኤረር፣ በራማ፣ በኢዮር በተለምዶ ሁላችንም የምናውቀው ድምፅ ከራማ ተሰማ ይላል። ይሄ ራሔል ስለ ልጆቿ መጽናናትን አልወደደችም የሚለውን ሁላችንም እናውቀዋለን። በመጽሐፍ ቅዱስ እነዚህ ኤረር፣ ራማ እና
ኢዮር እንግዲህ ኢዮር መጨረሻ ለእግዚአብሔር የቀረበው ከፍተኛው ነው። ኤረር ደግሞ ለምድር የቀረበው ሲሆን ራማ በሁለቱ መካከል የሚገኝ የሰማይ አካል ነው። መኖሪያቸውና ቢሮዋቸው መገኛቸው እዛ ነው። እንግዲህ እያንዳንዳቸው ደግሞ በዚሁ መልኩ ተልእኮ አላቸው። በመሰረቱ ቤተ ክርስቲያን በሶስት ተከፍላ ነው ህንፃዋ ሲሰራ ራሱ ማለት ነው። ቅኔ፣ ማህሌት፣ ቅድስት እና ቤተ መቅደስ ወይም ደግሞ ቅድስተ ቅዱሳን ተብሎ ይህ የሶስቱ ዓለም መላእክት አምሳል የሆነ መግለጫ አለው። እንግዲህ እነዚህ ሶስቱን በምድር ላይ የምንሰራው ቤተክርስቲያን ቅርጽ እንግዲህ በሰማይም ያለውን ይህንን የሰማይ ክፍሎች ሶስቱን ክፍሎች ኤረር፣ ራማና ኢዮርን ይመስላሉ። እንግዲህ እነዚህ ክፍል መከፈላቸው ያለ ምክንያት አይደለም ማለት ነው። ዛሬ አንዳንድ ጊዜ ለመለወጥ ስንሞክር እንደዚሁ ከምቾት አንጻር ቢሆን ይሻላል ከሚል አንጻር የሰው ሀሳብ እየተቀላቀለበት የሚሄዱ ነገሮች ናቸው። ነገር ግን የቀድሞ አባቶቻችን በተመስጦ ሂደት በትምህርት መጽሐፍ ባገኙት ነው መልክ ያስያዙት። በተጨማሪ እነዚህን 9ኙን ነገድ የመላእክት ነገድ ተብሎ የሚጠሩት ሌላ በስራቸው ስንከፍላቸው ኪሩቤልና ሱራፌልን በአንድ ወገን የቀሩትን 7ቱን ደግሞ በሌላ ወገን እናስቀምጣቸዋለን። እነዚህ ኪሩቤልና ሱራፌል እንግዲህ በየት ነው የሚገኙት ብለን ብንጠራ የመጨረሻዎቹ ቦታ ላይ በኢዮር የሚገኙ ስለሆኑ ለእግዚአብሔር የቀረቡን ስለሆኑ ምስጋና የሚገባውን የእግዚአብሔርን መንበር የሚሸከሙ በመንበሩ ዙሪያ በክንፋቸው የሚጋርዱ ናቸው። ላምልክህ እንጂ በሁሉም ምክንያት አራዳ አልችል ስኬቴን ማስላት ዘምሬ አልቆም ኑሮን በማስላት